በህይወቴ ልንገርህ ሙስሊም ሆኜ ከወጣሁ በኋላ አልጋ ላይ ተኝቼ አላውቅም። ያልተራብኩበት ወር ያልተራብኩበት አመት የለም። ምን እንደሆነ አላውቅም። ወላሂ ሽንት ጨርቁን በማሸትበት ሰዓት ወላሂ ራስ ምታት ይተወኛል። እኔ በህይወት እስካለው ድረስ ልጄ ስማለው ብለህ አታስብ የተባልኩበት ቤተሰብ አለኝ። ዱንያ ነገ ከነገ ወዲያ ልሞት እችላለሁ። ነገር ግን ከአላህ ጋር ያለኝ ነገር ከተበላሸ የዘላለም ሞትኩኝ የምለው የዛኔ ነው። ህይወት የምለው በቃ እስትንፋሴን እስልምና ነው። በቃ የፈለገ ነገር ቢሆን የፈለገ ችግር ይመጣል፣ የፈለገ ነገር ቸገራለሁ፣ ማደሪያ ጥቼ ስንት ነገር ውጭ እንትን እያልኩ ለራሱ እያደርኩኝ ከአላህ ጋር ያለኝ ነገር ብቻ ሰላም እንዲሆን ነው ፈልገው። ከዘራ ይዞ ነገ ሞት ዛሬ ሞት ብሎ እንደሚሄድ ሰው ውስጤ ጎብጧል። ሐቂቃ ረበል ከአባ የምነግርህ ነገር ምን ነገር በቃ ዛሬ መብላት መጠጣት አልፈልግም። ምንም አያስደስተኝም። እኔ ሰው ረሃብ ሰው ገደለ ቢባል ኑሮ ሺህ ጊዜ ሞት ነው። ከቤተሰብ አንድ ሰው እንትን ሙስሊም የለም እና ራሴን ማጥፋት አማሬ። በዛች 110 ብር ምን አይነት መርዝ ነው የሚገዛው? መላእክት ነው ገዛውኝና ገባሁ። እኔ እየሰራሁኝ እያለ በኋላ ላይ ልጁ እንደተወለደ ሁሉ ነገር እንዳለ አንድ ቀን እንዳለ ነው በቃ። ከዛ ኮንትሮባንድ ስልክ ጀመርኩኝ። ህይወቴ ደህና እንትን ካለ በኋላ ከዛን አንድ ቀን ስልክ እንዳለ ተያዘ። ምንም ብር የለኝም እጄ ላይ ያስቀረውት 50 ብር የለኝም። እዚህ ጋር እንትን ላይ ተወሰደብኝ። ከዛን እዚህ ጀርመን አደባባይ ላይ ወርጄ ነበር ወደ ቤት የምገባው። 50 ብር እጄ ላይ የለም። ያለኝን ሰጥቼ ተነጋግሬ ያለኝን ጉቦ ከሰጠኝ በኋላ አሳልፈሃለሁ ብሎኝ ሌላ ሰው ልኮብኝ ያዘረፈኝ ያስወረሰኝ ታውቃለህ። ደህና ብር እጄ ነበር የዛኔ። የታባቴ ልግባ ልጅ ያለ ቤት እንዴት ላድርግ? በቃ መሆኑን አጣው። ቤት ውስጥ እንደዚህ የሚበላ የተወሰነ ጊዜ አለን። ለራሴ ነኝ አስፈጭቼ የማስገባው ምንም ብለው በቃ ደህና ነው እንትን እያልኩ ነበር። በኋላ ላይ በቃ አሁንም ያ ችግር መጣ እንደገና። ልጄ 7 ወር 8 ወር ምናምን ሲሆነው በቃ በጣም ተቸገርኩኝና አንድ ቀን ወላሂ በህይወቴ ማረሳውን አንድ ሰው በዚህ አጋጣሚ ይህችን ፕሮግራም እንኳን አይቶ ወላሂ ሊያስታውስ ይችላልና ተውፊቅ ዩሱፍ ሙነሽዱ። ኦኬ ቶፊቅ። እሺ እሱ ወላሂ አላህ ኸይር ጀዛውን ይክፈለው። እኔ በህይወቴ በቃ ፌስቡክ የሆነች ትንሽዬ አይቴል ስልክ አለኝ አሮጌ ተጭናት። በሷ እየተጠቀምኩኝ እሱን እዛ ላይ ያየሁት ነሺዳውን አውቃለሁ። ጻፍኩለት፣ አረፋ ደርሷል። የተወሰነ ቀን የቀረው ቤት ውስጥ ምንም ነገር የለኝም። ያችን ስልክ ለመሸጥ 500 ብር የሚገዛኝ የለም። ሰባብራለች። ከዛም በኋላ በቃ ለሽጣት ብዬ እሷን እንትን እያልኩኝ ያ መጀመሪያ አንፎ ላይ እንደዛ እሱ ጋር የነበርኩት ልጅ ያልኩህ እዛን ስልኳን ወስዶ ሲያሳይ ስልኳ አይቴላት እንጂ ኦሪጂናል ነች። እስከ 2000 ብር ድረስ 1500 እንደዚህ ገመቱለት። እዛን እንደዚህ ይሸጣለኝ። ቆይ አልኩት። እሷን ያስኩኝና እዛን ቀማታ ላይ ተውፊቅ ዩሱፍን ሳየው ጻፍኩለት። ፌስቡክ ላይ ሜሴንጀር ላይ ጻፍኩለት። ጽፍለት አዘነ። ወላሂ አዘነ በጣም። እዛ ስልክህን ላክልኝ አለኝ። ስልክ ጻፍኩለት። አናገረኝ። ከዛን እሱም ባለቤቱ ወልዳ ይሁን እንደዛ አላውቅም፣ አላሁ አለም እንደዛ መሰለኝ። ሆስፒታል ላይ ከሆስፒታል ሊወጣ ሆስፒታል ላይ ያለው በቃ ብር አስገባልሃለሁ አለኝ። አይተው አልኩት። አሁን በቃ ስልኬን ልሸጥ ስለሆነ ስልኳን ልሸጥ ነው። እኔ ባልሙያ ምንም ነገር የሚበላ ምንም ነገር የለንም። እዛ እንዳትሸጥ አለኝ። እሺ ብዬ ጠበቅኩት። ነገ ነው በዓሉ የረፋይድ። እስከ ጧት ድረስ አላከልኝም ነበር። ከዛም በኋላ የሆነች ትንሽዬ ስልክ እሷ ነበረች። እሷ ውስጥ ሲሜን ከተትኩኝና ስልኬን ሸጥኩኝ። ስልኬን ሽጬ ልጁ ብር አምጥቶልኝ 1700 ብር ተሸጠች። በእሷ ተደስተን በቃ የሆነ ነገር እየገዛዛው እያለ ተደወለልኝ። ከዛን አስገብቼልሃለሁ አይለኝም 2000 ብር ነው። ወላሂ አላህ ነው የሚያቀኝ። የዛን ቀን የተደሰትኩት መደሰት በቃ በጣም ሆኖ አጣ ተደሰት ሆናል። በቃ በዛ ዋልን። በጣም ቆንጆ በዓል ዋልን የዛን ቀን። ሰፈሩን ቆንጆ ነው። ከዛን በኋላ ላይ በቃ ስንከሳሩ አለ ልጁ መማር ያለ ልጅ ነው። መማር አለ አማር አለ አሁን አለ አሁን አለ። ስንት ዓመት ነው? አሁን 6 ዓመት ጨረሰ። 6 ዓመት። ወደ 7ኛ። ከዛ በኋላ ወደ ባሌ እንዴት ሄዳችሁ? ከዛን ታውቃለህ ያው ማጣትም አንዳንድ ከባድ ነገር አለ ቤተሰብ አካባቢ ላይ። ማጣት ብቻ አይደለም በጣም በቃ እና ችግሬ እየበዛ ሄዳ ነው በቃ በጣም እየተቸገርኩ ከዚህም በላይ ሆነ። በቃ በጣም የሆነብኝ ሄደ።
ምንም ነገር አንስቼ መቅመስ እስኪያቅተኝ ልጅ ያለ ሌላ ሶስተኛ ሰው ወላሂ ልጁ ትንሽ ነገር መቅመስ ምናምን ጀምሯል። ምን ልስጠው? ወተት አስለምጃለሁ፣ ስንት ነገር አለ፣ ምንም ነገር ቤት ኪራይ አለ። እንዴት አባት ሄደውን በኋላ ላይ በቃ ወላሂ አንድ ቀን አስታውሳለሁና አልቅሶ አልተው ሲል ጎረቤት የሆነ መስኮት ላይ ታውቃለህ ሁሉ ነገር ሲያልፍ በቃ አልሐምዱሊላህ አላህ ዛሬ እንትን ብሎኛልና የሆነ እችን የምታክል ነች ሩዝ ሰርተውለት የቀረ ሩዝ ነው ቆይታለች እዛ ላይ አቧራ ነገር ፌስታሉ እንትን ብሎ ሱቢ ሰግጄ ነው መጣው። ልጄ ያለቅሳል፣ እርቦታል፣ ምንም ጡት የሚወጣት ነገር የለም። ምን በልታ በቃ እኛ ውለን እናድራለን እኮ ከሚገርምህ ምንም ነገር በቃ ያለ ምግብ ወላሂ እኔ ረሃብ ምንም ነገር ረሃብ ሰው አይገለም። በነገር ላይ እኔ ሰው ረሃብ ሰው ገደለ ቢባል ኑሮ 1000 ጊዜ ሞት እኔ ነኝ 1000 ጊዜ ቢሞት ወላሂ አላህ በሚያውቀኝ በቃ እና ያቺ ሩዝ ከዛ ላይ አንስቼ ተነስታ መቀጠል አቃታት። አልጠየኩም ሰዎቹን ዝም ብላ አንስተዋል። ብሎ ባድሮብናል። እሷ የምታጠባው ነገር አልነበረም። እሷም በቃ ተነስታ ስታበቃ የሆነ ነገር እንኳን እንደዚህ ለመጥረግ ቤት ለመጥረግ በጣም ከባድ ነበር በዛን ሰዓት ላይ መቆም አቅቷታል። ሌላ ደግሞ ምንም ነገር አልነበረም። ችግራችን በቃ ረሃብ ነው። በቃ እኔ ለሰው መናገር አልችልም። አንድ ኢማም ቤት ሄጄ ነበር እዚህ አዲስ አበባ ላይ እና ወረቀቱን ለጽፌ ሰጥቼዋለሁ። ሊያናግረኝ ግን አልቻለም። ስልኬን ሁሉ ላይ ጽፌ በጣም ችግር ውስጥ እንዳለሁ ወላሂ አላህ አንዳንድ ሰው ያው አላህ ሂዳያ ይስጠን ለሁላችንም። በዛ ሰው በጣም ውስጤ ወላሂ ያዘነ ነው በጣም በቃ እና ያችን ነገር ተነስቼ ሳበቃ በቃ ከዛ መስኮት ላይ ወሰድኩኝና ሰዎቹን አስፈቅጄ ምን አይደለም ወላሂ ሰግጄ እንደመጣሁኝ እዛ ጋ ሳይ አቧራ ፌስታሏ ምናምን በቃ አቧራ እንትን ብሏታል። ብድግ አደረኩ አየሁኝና እችን ትንሽ ጭብጥ ነገር ናት ቀቅዬ በጨው እሷ ነው በቃ ለእሷና ሊያጠግባቸው አይደለም በቃ ትንሽ ብቻ የማደርገውን የለኝማ ምን ላድርግ የማደርገው ነገር የለም በቃ እዚህ ጋር እና ያችን ነገር ለልጄና ለእሷ ሰጥቼ እኔ አሁንም ባፌ ምንም ነገር አልቀመስኩም። ውለን አድረናል በቃ ረሃቡን ለምደው በቃ እኔ የሰው ልጅ ረሃብ በነገራችን ላይ የሰው ልጅ አይገለም ወላሂ እኔ አላህ በሚያውቀው የፈለገ ነገር ብባል ዛሬ አሁን ረሃብ ሰውን ገደለ ቢባል ስንት ቀን ውሎ አድሮ እኔ በጣም በቃ ማለት እኔ አይቼዋለሁ በዚህ 17 ዓመት ውስጥ ያልተራብኩበት ወር ያልተራብኩበት ዓመት የለም። ምን እንደሆነ አላውቅም። እኔ ከዛ በኋላ ከዛን ያችን እንደዛ ካደረግኩኝ በኋላ ውለን አደር ለካ እኔ ወጥቼ እንደዚህ ስራ ምንም በምፈልግበት ሰዓት እሷ ለቤተሰብ ትደውላለች። ቤተሰቦቿ 3 ሰው ሆነው መጡ። 2 ወንድሞቿና እናትየው በጣም ኃይለኛ ሰው ናቸው። ትንሽ ከብዳለ እና አንተ ቤተሰብ አለህ ከፈለክ መክፈር ትችላለህ አለችኝ። ሂድ ቤተሰቦች ጋር ሄደህ እስኪያልፍልህ ድረስ የሆነ ነገር እስክትል ድረስ ክርስቲያንም ሆነህ ከነሱ ጋር መኖር አለብህ። እኔ ልጄን እፈልጋታለሁ አለችኝ። እናትየው ሰው ወጥቶ እየለመናት ጠቅልለው ተነሱ። የምትተኛበት ፍራሽ ብለው የምተኛበትን ፍራሽ አልተውልኝም። ልጅስ ይዘውት ሄዱ። በቃ በጣም ውስጥ ያዘነ በጣም አዘንኩ። እኔ ረሃቤንም ድካሜንም ሁሉን ነገሬን የምችልበት ልጄ ነው። ወላሂ ሽንት ጨርቁን በማሸትበት ሰዓት ወላሂ ራስ ምታት ይተወኛል ሁሉ ነገሬ በቃ ለምን እስልምና ላይ ምንም ስር የለኝም። እኔ የማውቀው በህይወቴ እኔ የማስበው ነገር ምንድን ነው አንድ ልጅ እስልምና ላይ አሳድጌ ብሞት እኔ ችግርም ሆነ ህመምም ሆነ ብዙ ነገር ተፈራርቆብኛል አይቻለሁ። ሟች ነኝ አንድ ቀን አውቃለሁ። ከቤተሰቤ አንድ ሰው እንትን ሙስሊም የለም። ነገ ከነገ ወዲያ ሞትኩኝ ነው በቃ መረሳት ነው እንጂ አንድ መግፊራ እንኳን የሚለምንልኝ ልጅ የለኝም። ያንን ደግሞ ለማሳደግ ወላሂ ሁሌ ለቅሶኝ ነበር በቃ በጣም በቃ እና ሄዱ። ይዘዋት ሄዱ። አዘንኩ በጣም በቃ ቤቴን ዘጋው። ለቅሶ ነው ምንም ነገር በቃ እኔ ራቤ ምን አይታየኝም። አሁን ልጄ ነው እሷ ለእኔ እንደዚህ ነች። ምን አባቴ ላድርግ በቃ የማደርገውን አጣሁ። እዛኑ ቤት ውስጥ እንዲህ በቃ ዝግቼ መወል ማደር ጀመርኩ። በኋላ ላይ ሰፈሩ እሷ አንድ ላይ አዋጥቶ ብር ሰጠኝ። ሂጄ እንዳያቸው በዛ ሰውም ለምኜም ብዬ እንድመልሳት ወደዚህ ወደ አዲስ አበባ እዚህ ነው ያለን። የዛኔ በዚህ ነው የወሰዷት። እዛን ሄድኩኝ ሐረር። በሚሄድበት ሰዓት ወላሂ እኔ የማውቃቸው ሰዎች አይደሉም ቤተሰቦቿ። እነዛ ላላህ ብለን የሰጠንህ
እንደዛ ስንት ነገር በቃ አንተ ካጠገባችን እንድትለይ አንፈልግም፣ አንተ ማጣት አንፈልግም ያሉኝ ሰዎች መንጫ የሚባል የሆነ ገጀር አላቸው። ወላሂ በዛ ሊመቱኝ ተነሱ። በኋላ ላይ በቃ እነሱ እንደሚገሉኝ አካባቢ ሰው ነው በቃ ይገሉኝ ነበር። ሀቂቃ ምንም ነገር አላደረግኳቸው፣ ማጣቴ ነው በቃ ወላሂ ችግር ነው። ያ ደግሞ እኔ አልሐምዱሊላህ ፈተና ነው፣ ለማንም ቢሆን ፈተና ነው። ዱንያ ደግሞ እኔ አልፈዋለሁ። ባልፍልኝ ራሱ እኔ ወላሂ አላህ ነው የሚያቀኝና የምነግርህ ነገር ምንድን ነው፣ በዱንያው ባልፍልኝ ለራሱ ሙስሊም መሆኔ በቂ ነው። እሞታለሁ ነገ ከነገ ወዲያ እኮ አኪራ ነው እንጂ ሰው ልጅ ፈተና ትልቁ ፈተና አኪራ ነው እንጂ አኪራ ከተበላሸ ነው እንጂ እኔ ዱንያ ወላሂ ምንም ነገር እኔ ለምጄዋለሁ። በሞት ይጠናቀቃል። በቃ ሞት ነው። ምን ቢሆን 100 ዓመት ትኖራለህ ብትባል ዛሬ 100 ዓመት እኮ ነገ ከነገ ወዲያ ነች። ዛሬ 42 ዓመት እንትን ብያለሁ እኔ ግማሽ እድሜ ኖርኩኝ ማለት ነው። 100 ዓመት ቢሆን እዛ ምን እንትን አይል ይችላል። እና ያ ነገር አያሳስበኝም። በቃ ግን በቃ አንዳንዴ በማጣት የተነሳ በዚህ በዱንያ ቁስ ነገር የተነሳ ደግሞ እንደዚህ አይነት ግፍ ሲደርስበት ትንሽ ይከብድሃልና ያመንኳቸው አሳሰሩኝ። ኦኬ ጣቢያ ወላሂ አሳሰሩኝ። ለምን መጣህ ነው? ለምን መጣህ? ልጅህን ምንጣፍ የለ ልጄን አላየሁም። ከሚገርምህ ሌሊት ነው መጣሁ ያስገቡኝ። ከዛም በኋላ ምንጣፍ የለ ምን የለ ምን የለ። የገጠር እስር ቤት ደግሞ ብታይ አቧራ ነው ምንም ነገር በቃ አድሮ ምግብ የሚያመጣልህ የለ። ማንንም አታውቅም። ውዬ አደርኩ ወላሂ። በኋላ ላይ አንዳንድ ሰዎች መጥተው ፈታታለሁ በልና ውጣ እንጂ በቃ እነሱ ብር አብልተውን ብለው እዛ አካባቢ እንትን የገጠር ሰው ነው ያሳሰረኝ ታውቃለህ። እነሱ እዛ አይደሉ በጎሳ በምን አንድ ላይ እንትን ብለው ነው። እኔ ማንም ሰው የለኝማ አጠገቤ። ለሙስሊም የምናገረው እንትን ችግር የለኝም። እኔ መናገር አልችልም ችግሬን። ማንም አያውቅልኝም። ልብሴን አለባበሴ ልብሴን ያለ እንጂ ውስጤ ላይ ማንም አያውቅልኝም ህመሜን። እና አሳሰረኝ። ከዛ እስር ቤት በኋላ ላይ ለራሷ መጣ አስወጣችኝ። ኡመር አለችኝ በህይወት ካለሁ እኔ እናንተ እንገናኛለን፣ ልጅህም ያድጋል፣ አንተ ግን በህይወት መኖር አለብህ፣ ከዚህ ሂድ አለችኝ። ፈታታለሁ በልና ተናገር እኔ ያስወጣለሁ አለችኝ። እሺ አልኩኝ። በቃ ከዚህ ልሄድ ግን ሂጄት ነው መገባው። አሁን ወደ ቤተሰብ ለመመለስ ምንም ሁሉ ነገር እንዳለ ጭንቅላቴን እያመመኝ ነው። በኋላ ላይ እዚህ ያለኝን እቃ ምናምን ሰባስቤ ሰው ጋር አስቀምጫለሁ። ቤቱን ለቀኩኝ። ራስ ምታቱ አሁንም አለ? አሁንም ያማላል ማለት ያ አንዳንዴ እኔ ማንኛውም ነገር ሲሆን ወላሂ ለምጄዋለሁ። በቃ ራሱ ችግር ይሆናል ወላሂ። እና በቃ በዚህን ሰዓት ነበረ አስወጣችኝ። ስታስወጣኝ እሺ አልኩኝ። ፈታታለሁ አልኩኝ። በቃ ግን አሁን በቃ ትንሽ ውስጥ የሚያመመኝ ስለሆነ ትንሽ ልረጋጋና ጠብቁኝ አልኳቸው። በቃ በስልክ ፈታለሁኝ አልኩኝ። ከዚህ ልሂድ። አንድ ክርስቲያን እነሱን እቺን ባለቤቴን እዛ ጎረቤት ናቸው ያሳደገቻቸው ሴትዮ። ከሚገርምህ ወላሂ አልጠበቅኩትን በቃ ትልቅ ሰው ናቸው። መሐመድ ነው የሚሉኝ በስም መሐመድ ልጄ ነው በቃ ልጄን ያገባው እሱ ይላሉ። አሁን ነው የሚወዱኝና ወላሂ እዛም የጠየቁ ይመስለው መጥተው ምግብ ይዘውልኝ መጥተው 2000 ብር ሰጡኝ። ደነገጥኩኝ ወላሂ። ያቺን ብር ክርስቲያን ናቸው እና ኖርማል ደህና በነበርን ሰዓት እዛ ሲሄድ እኔ ሳላስጠራቸው አልቀርም። እና እዛ መጣሁኝ አዲስ አበባ ተመለስኩ። ትንሽ ቁጭ አልኩኝ። ያቺ ብር እያለቀች ነው ከእጄ ላይ። እቃዬንና እንዳለ ሰባሰብኩኝና እዛው የተከራየሁባት ሴትዮ ጋር አስቀምጬ ቤት ኪራዩን መክፈል ስለማልችል ወጣሁ። ወዴት? የትም እንደሚሄድ አላውቅም። ቤተሰብ ጋር ለመሄድ ዛሬ ስትቸገር መጣ ይሉኛል። ከትላንት ወዲያ ሳትፈልገን ዛሬ እንደዚህ ሆነ መጣ። ይሄ ነገር አለ እንደዚህ ሆንኩኝ። ልጆቼን ምንም በሚሰሙበት ሰዓት ከዚህም በፊት ገና ነው 3 ልጅ ቀብሬ ገና ነው የተባልኩበት አለ። እኔ በህይወት እስካለሁ ድረስ ልጄ ስማለው ብለህ አታስብ የተባልኩበት ቤተሰብ አለኝ። እንዴት አድርጌ ወደዛ መለሳለሁ? ወዴት? የሚሄድበት ቦታ ምንም ነገር በቃ ግራ ገባኝና እንደዚህ እያለሁ ወደ አዳማ ሄድኩኝ። አዳማ ሄጄ መናኸሪያ ወረድኩኝ። መናኸሪያ ደርሼ አባቴ ልሂድ ትልቅ ሰው ነው እንዴት አድርገን እናዛለን ይልሃል። ሌላ መኖሪያ የለኝም። እጄ ላይ ያለችው 400 ምናምን ብር ቀርታኛለች። ስንት ቀን ታሳድረኛለች እቺ ብር? መናኸሪያ ውስጥ ቆሜ ዝም ብዬ እንደዚህ በቃ ባይ ወላሂ ብሎ እንደዚህ ይፈሳልና የሆነ ወጣት ልጆች መጥተው በአጠገቤ ነው እንደዚህ ያለፉትና የሆነ መኪና ባሌ ይጠራል ታውቃለህ። ባሌ ሮቤ ልጆቹ የባሌ ልጆች ናቸው። ሄደው ገቡ። ትናንሽ ወጣት ልጆች ናቸው ገና ስራ ቤት ውስጥ ያሉ። አየኋቸው ዝም ብዬ እንደዚህ ሄደው ሲገቡ አየሁኝና የት አባቴ ልሂድ ጨንቆኝ ሰው እንዳለ እየሄደ መግባት ጀመረ። ተከተልኩኝና እጅ ገቡ። 300 ምናምን ብር ከፈልኩ ለመኪና 460 ብር ምናምን የቀረኝ 110 ብር ነች ምናምን ነች ሮቤ ስደርስ እጅ ላይ ያለ
አሁን ራሴን ማጥፋት ነው ፈልገው ወላሂ በቃ መጨረሻ በህይወቴ ላይ ተስፋ የቆረጥኩበት ጊዜ እና ራሴን ማጥፋት አማረኝ። በዛች 110 ብር ምን አይነት መርዝ ነው የሚገዛው? እኔ እንደዚህ ነገር አላውቅም። መላታይን የሆነ ለቱሃን የሆነ ነገር የሚጠቀሙት መድኃኒት እሱም ብር ይፈልጋል። በቃ ያቺ እንደዛ ለመሞትም ገንዘብ ወላሂ በቃ ግድ ነው። እኔ ደግሞ ቢያንስ የሚጠጣ ነገር ከሆነ ጠጥቼ ልሞት እንጂ ገመድ እዛ ላይ ሰቅዬ ባልቀር አሪፍ ነው ወላሂ። አንዳንድ የሆነ ነገር ትንሽ እንኳን ቀራዊ ማለት ሳይሆን ባልሰማም ስለ እስልምና ባልሰማም ሙስሊም መሆኔም ራሴን ለማጥፋቴ ጠንቅ ሆነብኝ። ያንን ነገር ሳስቡ እስልምናዬን ይመጣል ጭንቅላቴ ውስጥ። በቃ በጭንቅላቴ በዚህም የሆነ ነገር ብቻ ይጮህብኛል። አንተ ሙስሊም አይደለህ? ነፍስዬም አለ። ነፍስዬ ደግሞ ችግሬ ደግሞ ይህን ያህል ዓመት ከኔ ሊለይ አልቻለም። ዛሬም ሮቤ ላይ መጥቼ ባሌ ላይ መጥቼ አሁንም ከዚህ የባሰ ሊገጥመኝ ይችላል። ይህንን ደግሞ ምንም ነገር አላውቅም። ማታ ነው እዛ የደረስኩት። ዝናቡ አይደለም። እንዴት አባቴ ላድርግ? ዝም ብዬ አንድ ሱቅ ስር ቆሜ እንደዚህ። የዛሬ ስንት ዓመት ይሆናል? 3 ዓመት በፊት። ከዛም በኋላ በቃ የሆነ ሱቅ ስር ቆሜ እንደዚህ እያለሁኝ አንዷ መጣ። ሱቅ ልዘጋ ነው። ዝናብ፣ ኃይለኛ ዝናብ ነው። እዛን ኡስታዝ አሰላሙ አለይኩም አለችኝ። ወአለይኩም ሰላም። ምን ሆነህ ነው አለችኝ። አይ ዝናብ እየተጠለልኩ ነው፣ እንግዳ ነኝ ላገሩ አልኳት። ከየት ነው የመጣው አለችኝ። ከአዲስ አበባ ነው እንደዚህ የመጣሁትኝ አልኳት። እና ምን አልጋ ምናምን ያስፈልግሃል አለችኝ። አዎ ብር የለኝም ታውቃለህ። እቺ 110 ብር ነች ምናምን ነች እጄ ላይ ያለችው። የሆነ ኬሻ ላይ እኮ የሚተኛበት ቦታ ምናምን ማለት እንደዚህ አይተኸኝ አትገምትም አንተ። እኔ እኮ እንደዛ አይነት የሚታደር 10 ብር ወይ 30 ብር 20 ብር የሚታደርበት ቦታ እኮ ብታሳየኝ እኔ ተኛለሁ ማለት ነው ፈልገው። ግን ሰው እንደዚህ አይተው ያንን ነገር አይገምትም። እንደዚህ ማንም አያውቅም። በቃ እኔ ነገ ስለሚል በቃ አልኳት። እንደዚህ አይተኝ ትልቅ ፔንሲዮን ነው ፎቅ ነው ታውቃለህ። እኔ አላውቅም። የሆነ ሰው እየጠራችና ሙስሊም ነው እዛ ወሰደው አለችው። አሚን ይባላል አረቢ ላይ እና አሚን ፔንሲዮን ወሰደው አለችው። 300 ብር ነው አልክ። ይዛኔ ጌታ አባቴ አምጥቼ ከፍል ነው ልጁን ያለኝ መስሎታል የወሰደኝ ሰውዬም ዛትያን ሲያየ ከዛን ስንት ነው ስለው 300 ብር እምባዬ እንዲህ ነው በቃ ምንም ነገር ሳላስበው በቃ ራሴ መቆጣጠር አቃተኝ። ይዞኝ ሄዶ ሰውዬ ምን ሆነሃል አለኝ። እኔ ብር የለኝም እንግዲኛ ነኝ። ለዛም ደግሞ እንደዚህ ምንም ነገር አላውቅም፣ ሰውም አላውቅም፣ ብርም የለኝም። ዝም ብዬ በቃ እኔ ጭንቅላቴን ትንሽ ሲጨንቀኝ ነው ዝም ብዬ ወጣሁትኝ። የምሄድበት ቦታ የለኝም አልኩት። የአልጋ ከፈለልኝና ይዞኝ ወጣ። ወላሂ ራት ሊገዛልኝ ነው፣ ራት ሊያበላኝ ነው። ይዞኝ ወጣና ቡና ነው ፈልግ ብያለሁ። ቡና በጣም በቃ ምንም ነገር ምግብ ከበል አንድ ቡና ከጠጣሁኝ እኔ ብዬ አድራለሁ እና ቡና ብቻ ገዛልኝ አልኩት። ወሰደኝና ቡና ገዛልኝ። ምግብ አልፈልግም አልኩት። አሁንም ራሴን ማጥፋት ነው ፈልገው እና ያችን ቡና ገዛልኝ። ቡናዬን እየጠጣሁኝ ሳምቡሳ ነገር አመጣ። ከላው ላይ ቆርሼ ትንሽ እንትን አልኩኝና ለሱ ሰጠሁት። በቃኝ አልኩት። እኔ በቃ ራሴን ለማጥፋት ስለሆነ ነገር በቃ ውስጤ ተስፋ ቆርጧል። እዛኔ እጄ መላታይኔን ገዛሁልክ። አንዷን ወላሂ መታወቂያ ስትለኝ አላላም ፍሬ አልኳት። እኔ እኮ ሙስሊም ነኝ እንዴት ራሴን አጠፋለሁ? ፈርታኛለች፣ ወላሂ ፈርታኛለች። እና ስትገዛ ነው? ገዛሁኝ። መላታይኑን ስትገዛ ነው ወይስ ፔንሲዮን? መላታይኑን ስገዛ መላታይኑን ገዛሁኝና ገባሁ። አልጋዬ ገባሁ። ቁጭ ብዬ በቃ አንዳንድ ነገሮች መጻፍ ጀመርኩ። ማንም ሰው በዚህ እንዳይጠየቅ። ምን ጻፍኩ? በቃ በመሞቴ ምክንያት ባለ ፔንሲዮንም እንዳይጠየቅ፣ ሌላ ችግርም ደግሞ ማንም እኔን እንዳላጠፋኝ፣ በቃ የራሴ በፍላጎት የራሴ ነገር እንደሆነ በቃ በእኔ ምክንያት ደግሞ ሌላ ሰው ማንም መንገላታት የለበትም ብለህ ጻፍኩ? ወላሂ ጻፍኩኝ። ያንን ጽፌ እንደዚህ ቁጭ ብዬ እያለሁኝ በር ተንኳኳ። ያለቀስኩ ነው ደግሞ በቃ የመጨረሻዬ ነው። በር ተንኳኳ። ክፈት አለኝ። መታወቂያ ሊቀበል ነው። በቃ እንደ ሮንድ እየዞሩ እንትን ላይ አልጋ ላይ ያያሉ። መላታይኔ ተከፍታ እንደዚህ ያለች እዚህ ጋር ላይ እንትን ብዬ ከፍቼው ዝም ብዬ ክዳኑ ላይ አድርጌ እንደዚህ ቁጭ ብሏል። እዛም በኋላ ክፈት አለኝ። እነሱ ለካ በቃ አዲስ እንግዳ አይደለሁ፣ በዛ የተነሳ ተጠራጥረውኝ ነው። እዛን ሲናገረኝ ተናድጃለሁ። ራሴ እንግዲህ ዚያን ነገር አይደለሁ። እጄ ሲከፍትለት ገባ፣ አየኝ። ሊመታኝ ሁሉ ተነሳና ሲያይ እዛ ጋር አየ፣ ደነገጠ። የጻፍኩትን አነበበ። የዛኔ ወደ ጣቢያ ላከኝ። አሳሰረኝ። ለምንድን ነው አሉኝ። በቃ ችግር እንደዚህ ያለ ነገር አለብኝ፣ እንደዚህ ሆንኩኝ።
እና በዚህ የተነሳ ነው ኢሳ በቃ ተናገርኩ። አረጋግተው ይመክረው ምን ብለው ስንት ነገር ብለው ዛሬ የተነሳበት ነገር ቢሆን ሰው መክሮህም ሰው ተናግረውም ትንሽ ትረጋጋለህ። ከዛች ለመውጣት ግን እሺ በቃ ምናምን አልኩኝ፣ ተረጋጋሁኝ። እነሱ ጋር እንትን አልኩ አስመሰልኩኝና ወጣሁንም በቃ እዛ ድሬ ወጣሁኝ። ብር የለኝም፣ ትንሽ የእርጌንዶ ስልክ አለኝ፣ እሷን ይዤ ነው የምዞረው። ምግብ የለም። ስንት ቀኑ እያደርኩ ወላሂ ስንት ቀኑ እያደርኩኝ 2 ቀን 3ኛ ቀን መሰለኝ ሰው ጋር እጄ አልቀመጥም፣ እፈራለሁ። ሻይ ቡና ያለበት ቦታ ቡና ስጭኝ ለማለት አንዲትን ልጅ ውስጤ እየፈለገ እንዴት አድርጌ እዛ ጋር እጄ ልቀመጥ? ብር አምጣ ብትለኝ ምን እላለሁ? የአንድ ቡና ዋጋ የለኝም። በኋላ በቃ እንደዚህ የሆንኩኝ ሰው የለበት ቦታ ላይ አጥርም እንደዚህ እየሄድኩኝ ነው በቃ ድንጋይ ላይ ቁጭ ምለው ሰው ማያይኝ ቦታ ላይ ዛቴን ስታይኝ ያለኝ ነው መስልህ። ሰው ምንም ነገር የሚረዳ ነገር የለም። አዛና አሁንም ያ የመስጊድ ጉዳይ 2ኛ ጊዜ ገጠመኝ። ከመስጊድ የተባረርኩት እዚህ ታስታውሳ ነገርኩህ አይደል? ሮቤ ላይም ለመንኩኝ። አሁን ልሞት ነው። ልሞት የተነሳሁበት የመጨረሻ ደግሞ ረሃብ ነው። ራበኛል። ወላሂ እንደዚህም አልነገርኳቸው። ኧረ እንደዚህ አልተናገርኩም። ያ ሁሉ ሲሆን እኔ ተኝቼ የሞተበት ቦታ ባገኝ ነው እንጂ ወላሂ አላህ በሚያቀኝ እኔ ራበኝ ብዬ አንድ ሰው አያቀኝም። ተቸገርኩ ብዬ አንድ ቀን መስጊድ ላይ ሰው አያቀኝም። የትም ማንንም አልጠይቅም። መሞት እፈልጋለሁ። እዛን ለመንኩት። ኢሻ ሰግጄም ብዬ ደክሞኝ ዘበኛው ስለምነው እየወረወረ ወላሂ ጉልበቴ እስኪላጥ ድረስ ርቦኛል፣ ችዬ መነሳት አልችልም። ቀና በምልበት ሰዓት ይወረውረኛል። ቀና በምልበት ሰዓት ኧረ እባክህን ወላሂ ለመንኩኝ። ሙስሊም እስልምና መቀበሌን ስለምቴ መሆኔን እባክህን እኔ ርቦኝ ነው ተቸግሬ ነው እያልኩት ወላሂ ባረረኝ። ያውቃሉ አንዳንድ ሰዎች አሁን ይህንን ችግር እንደዚህ ይህንን ነገር ዝናብ ኃይለኛ ዝናብ ነበር የዛኔ ደግሞ ማንም ያውቀዋል። አሁን 2015 እዛ ዝናብ ያ አላህ አቁምልን ብለው ሰው አርዶ ዱዓ እየተደረገ ነው። አርዶ በሬ አምጥቶ አቁሞ ይህንን ዝናብ እህል ተበላሸብኝ ዱዓ አድርጉ ብሎ ለመስጊድ የሰጠ ሰው ጆሮ ይሰማል። እዛው ሁኜ እባካችሁ ምስኪን በአካባቢ ያላችሁ እንትን ያለ ሰው ከጎረቤታችሁ ምስኪን ካለ እርዱ፣ ስንት ነገር እየተባለ ነው። ጆሮ እየሰማ ነው። መስጊድ ግን አላሳድረኛሉ። ወላሂ እኔ በሙስሊሙ ህብረተሰብ ላይ አንዳንዱ ሰው እኔ ሙስሊም ነኝ አልሐምዱሊላህ አላህ ነው የሰጠኝ ይሄን እስልምና፣ ግን ወላሂ በሙስሊሙ ላይ ደግሞ የማየውን ነገር እንትን ምለው ይሄ ነገር ነው። በአፍ እዛ ጋር ዳዕዋ የሚደረገው ነገር በተግባር የለም። እኔ በረሃብ ሞቼ ነበር። ከዛም በኋላ እዛ ዝናብ ላይ ወላሂ ሽርጤን እየለበስኩኝ በረንዳ ማደር ጀመርኩ። ሆነ 12 ቀን በረንዳ ተኛሁ። አንድ እንደ እብድ የሚያደርጋቸው ትልቅ ሴትዮ ትንሽ የሆነ ጭንቅላታቸው ነካ ያለ ነገር ነው መሰለኝ። ሀፊዝ ናቸው፣ ትልቅ ሴት ናቸው። በሄዱበት ቦታ ስለ ዲን እንጂ ምንም ነገር አያወሩም። በቃ ስለ አላህ ነው የሚነግሩክ። መጠቆሙ አይደክማቸውም፣ ያወራሉ። ድንገት አንድ ገና አዩኝና ምግብ ያመጡልኝ ጀመር። እንደገና ወላሂ ያው በቃ እዛ ሱቢ ለዛም ደግሞ እሳቸው ምግብ ያመጡልኝ ከጀመሩ በኋላ ትንሽ መቆም ስጀምር እርጥቤን ሰው አጠገቤ መቆም ይፈራል። መስጊድ ገብቼ እሰግዳለሁ። ሱቢ ሰግጄ እስከ ሰው ቁርአን ይቀራል ምን ይላል አይደለ? እስከዛ ሰዓት ድረስ ተኛለሁ። ያባርሩኛል አሁንም ሰው ሲወጣ። እንደዛ እየሆንኩኝ ችርጤን እየጀመርኩ እዛ ጋር እያስቀመጥኩ እንደዛ በብቻ መስገድ ምን ያልኩኝ። በኋላ ላይ ከዚህ አዳማ ከመኪና ሲገቡ ያየዋቸው ልጆች አንድ ቀን በረንዳ ላይ በቃ ታሜ በጣም ለሞት እንዳልኩኝ ያገኘኝ አንዱ ልጅ ማታ ሰዓት ላይ እንደዚህ ወክ እያደረጉ ጓደኞቹ ጋር አየኝ። ደንግጦ መጥቶ ሲያበቃ አናገረኝ። ታውቀኛለህ አለኝ። አላውቅም አልኩት። ካላወቅኩትም እኔ ከአዳማ እንደዚህ ከፊት ለፊትህ እንደዚህ ቁጭ ብለን የመጣን ምን ቆሎ ሲሰጠኝ እምቢ ብየዋለሁ። ታውቃለህ መኪና ላይ እነሱ ያላቸው ናቸው። በቃ በጣም ቅንጦት ላይ ያሉ ልጆች ናቸው። ከዛም በኋላ እንደዚህ እንኳን እምቢ አልከኝ አብረን ነበር የመጣ ነው ምናምን አለኝ። አስታወስኩ። አሁን ምን ሆንክ አለኝ። ኡስታዝ ምን ሆነ ነው አለኝ። ለምንድን ነው እንደዚህ ሆንከው? ምን ሆነ ነው? ማን እንዴት ነው እንደዚህ ሆንከው አለኝ። አይ በቃ እኔ ትንሽ ያመኛል አልኩት። እና ቤተሰብ የለህም እንዴ አለ። የለኝም። እነሱን እዛው አቆመና ጓደኞቹን እየሮጠ አያቱን እች ያሳደገችው አላህ ይረሃማቸው። አሁን ያለፈው አረፋ ዓመታቸው ሆነ እና ሂዶ ነገራቸው። ሲነግራቸው በጣም የዋህ በቃ ትልቅ በጣም ረጅም እድሜ የኖሩ ሰው ናቸው። በጣም ትልቅ ሰው ናቸው። 100 ምናምን ዓመታቸው እና ሂድ አምጣው አሉት። ወላሂ የሚያጠናበትን ክፍል ጠርገው ወለሉን አንጥፈው ምንጣፍ ልጆቻቸው ውጭ አሉ፣ ዘመድ ምናምን ውጭ አላቸው። በጣሞች ናቸው፣ ምንም አይሉ። ያንን ምንጣፍ አንጥፈው ምን ብለው አልጋ ተፈታቶ የተቀመጠ አልጋ እሰሩለት ብለው ያንን አስገብተው በህይወቴ ልንገርህ ሙስሊም ሆኜ ከወጣሁ በኋላ ወረበል ካዕባ ቤቴ ላይ አልጋ
ገብቶ አያውቅም። አልጋ ላይ ተኝቼ አላውቅም። እሳቸው ቤት ነበር እንጂ በቃ አልጋ ይባላል አያውቅም በህይወቴ። በቃ ፍራሽ ነው ደላኝ ብዬ የማስበው። በቃ ደህና እንትን ተኛው የምለውን የፍራሽ ላይ ተኝቼ ነው በቃ መሬት ላይ እና እዛ እሳቸው ጋር ገባሁ። እሳቸው ባሌ ነው። አዎ ባሌ። እዛ እሳቸው ጋር በቃ አስታመሙኝ። ትንሽ ተሻለኝ። በላሁ። እናትህ ነኝ እኔ በቃ ሁሉን ነገር ቻሉኝ። ያንን ነገር ሲሆን በኋላ ላይ ታውቃለህ አሁንም ያመሌ ተነሳብኝ። በቃ ማለት ይሁን ከሰው እጅ ወስዶ መብላት ምን ነገር እንደዚህ አልወድም። በቃ ተፈጥሮዬ ግን ምን ሆንኩኝ መሰለ በዚህ መካከል የወገብ ህመም ያዘኝ። ከዛች እሳቸው ጋር ያለሁኝ ሊስትሮ ጀመርኩኝና መስራት ጀመርኩ። አንድ ቀን ሊስትሮ እየሰራ በቃ እኔ በቃ ምን ነገር የፈለገ ነገር ቢሆን ሰርቼ ነው መብላት ያለብኝ እና ሊስትሮ እየሰራሁኝ እያለ አንድ ቀን የአንድ ሰው ጫማ እንትን ብዬ ጠርጌ እንደዚህ ቁጭ ብለዋል። ሁለተኛውን ሰው ለመጥረግ ወንበሬን እንደዚህ ለማስጠጋት ስል መንቀሳቀስ አቃተኝ። ወገቤ የለም በቃ ልነሳ ስል ምንም ነገር ወገቤ መነሳት አልችልም። እዛ ይዘው እንደገና ሊያነሱኝ ሲሉ እንዴት ይኝ ልነሳ እግሬም መሬት አይዝም። ቅርብ ጊዜ ነው ይሄ? በቃ 3 ዓመት ሆነ። ከዛም በኋላ በቃ ወሰዱኝ ቤቴ። እዛ እነሱ ጋር ገባው፣ እሳቸው ጋር ተኛው። ከዛም በቃ እዛው እያዩኝ ምን እያሉ እንደዛ ሲሆን በኋላ ላይ ምን ይሆንልሃል ህመሜ በጣም እየበረታ መጣ። ይህን እጄንም ሽባ አደረገኝ። ሁለቱም እግሬ ምናምን ደረቀ። እንደዚህ ምንድን ነው? ሲህር ነው። እና እኔ መሰለኝ ከዛ ከብርዱም አኳያ አለ አይደለ እዛ በረንዳ ላይ ስተኛበት የነበረው ህመሙም ምኑም በቃ እንደዛ መሰለኝ። በኋላ ላይ በቃ ብር አዋጥተው ወላሂ ሮቤ ሰው በጣም ተረባረበ። እኔ ጠፋሁባቸው በኋላ ላይ እንጂ እነሱ ትልቅ ደረጃ ቢያደርሱኝ ማድረስ የሚችሉት እነሱ ነበሩ። እና በአንድ ቀን ነው መሰለኝ እንደዚህ ተረባርበው ምን ብለው ጎባ ሆስፒታል አንችልም አለ። ወደ ሐዋሳ ያኔት ተኛው። በቃ የማራይ ሁሉን ነገር ሙሉ ምርመራ ተደረገልኝ። ኖርማል ነኝ። እኔ ግን ከዕለት ዕለት እየባሰብኝ በቃ ሄደ። እዛ በቃ እንደዛ እየሆንኩኝ በኋላ ላይ ኖርማል ነው። 2 ቦታ ቤት አብርሃም የማራይ ታየው፣ ያኔትም ታየው። ኖርማል ነው። ወደ ቤት መልሱኝ አልኳቸው። በቃ ወደ ቤት መልሱኝና አላህ የፈቀደው ነገር ነው የሚሆነው። ብሞትም ሙስሊም ይቀብረኛል። አልሐምዱሊላህ ሙስሊም መካከል ነው ያለሁት። ከዛም ውጪ ግን ከዚህም በኋላ የትም እንዳትወስዱኝ አልኳቸው። በቃ በፍራሽ ነው ይዘውኝ የሚንቀሳቀሱት። እና በኋላ ላይ እያሉ በቃ ቁርአን ሲቀራብኝ ምን ሲል አንድ ቀን አንድ ቃሪያ አምጥተው ሲያስቀሩብኝ ሲሄድ ነው እንዳለ በቃ ከዛ ተሻለ። ከቁርአኑ በኋላ ደህና ሆንኩኝ። አሁንም መስራት አለብኝ። እሳቸው እኔ እንድሰራ አይፈልጉም። ከሚገርምህ ልጆቻቸው እዛው ከተማ ውስጥም አሉ። ምግብ ሲያመጡላቸው እኔ ከዛ አይደለሁም አሁን ከሚገርምህ እና ምግብ ሲያመጡላቸው ሌላ ልጆች አሉ ታውቃለህ። በጣም ልጆች ያሳድጋሉ። ልጆች በልተው እንዳይጨርሱባቸው ለእኔ ከመወሰብ ስር ብረት ድስት ያስቀምጡልኛል። እዛ አስቀምጬ እላለሁ ሂድ ብላ ይሉኛል። ወላሂ አላህ ይረህማቸው፣ አላህ በጀነት ያበሽራቸው። ወላሂ እናቴ ነበረች እና እሳቸው እንደዛ ሲሆን በቃ በጣም እየተጨነቁ ሲሄዱ እኔ ደግሞ እየተጨነቁ ሄድኩኝ። እንክብካቤ አሁን ያን ነገር አልወድም በህይወቴ። በቃ ለምን አይቼ አላውቅም። ቤተሰብ ጋር ያለው እኔ እንክብካቤ አይቼ አላውቅም። እዚህ አይነት ፍቅር አይቼ አላውቅም። በቃ ፍቅር አላውቅም። ወላሂ ሐቂቃ ነው። ጠፋሁንም ከዛ ጠፋሁኝና በቃ አሁን ወዳለሁበት ቦታ ገባሁ። እዛ ሂጄ ተቸገርኩኝ። አሁንም እዛ በጣም ችግር ነው። እንደገና እሱ ወደዛ ስትሄድ ያችን ትንሽዬ ስልክ ያለችኝን ኤርጌንዶይን የሚገዛኝ አጥቼ ወላሂ በቃ ብዙ ነገር ችግር ገጠመኝ። እሺ አሁንስ እንዴት ነው? አሁን ሰዓት ላይ ሊስትሮ ነው የምሰራው። አሁን እንደውም ያው በቃ ማለት አሁን ባለሁበት ቦታ ላይ ኮሪደር ልማት ምናምን አለ። ካልሲ ትንሽዬ ካልሲ እንደዚች እንትን ብዬ ፌሮ እንደዚህ ክብ የሚሰሩት ነገር አለ። እሷ ላይ አድርገው ካልሲ ምናምን እዛ ጋር ቀበቶም ሰው አያስጠርግም። እኔ ያለሁበት ደሎ ነው። እና ሰው እኔን አያስጠርገኝም። ሊስትሮ ይከብደዋል። ትልቅ ሰው ጋር እያለ ማንም አያስጠርገኝም። በቃ እንዲሁ ነው ሙሉ ክብር ነው። በቃ ያደርጋል። ግን እኔ ደግሞ ቢያስጠርጉኝ ለእኔ ደግሞ በጣም ችግሬ እንትንል ነበረ። እዛው ሊስትሮ ላይ ያለውኝ ጃኬቴን አውጥቼ ሽጬ በደህና ጊዜ የሆነ ትንሽ ሲኖረኝ እኔ መልበስ ደስ ይለኛል። የሆነ ነገር ማድረግ ደስ ይለኛል። እና ጃኬቴን አውጥቼ ሽጬ ቤት ኪራይ ከፈልኩ ታውቃለህ። በቃ ምንም ነገር ሊስትሮ ስራ አጥቼ በኋላ ላይ አንድ ወንድም ነው አላህ ኸይር ጀዛውን ይክፈለው ካልሲ ምናምን እንደዚህ የወሰድክ ዱቤ እየወሰድክ ምናምን ነገ ከነገ ወዲያ እኔ የማውቀው ችግር ነው በህይወቴ ያለው እኔ ጋር
ማንንም ራሴን አላምንም። እኔ አሁን የፈለገ ነገር ቢደረግ የፈለገ ነገር እንትን ቢል እንደምከስር አውቃለሁ። አሁንም ችግር ከኔ ርቆ አያውቅም፣ አውቀዋለሁ። በቃ ነው ሆቴል ያለ ፈተና። እንግዲህ ይሄ ለዚህ ሁሉ ችግር የሁሉ መከራ እያየን እኔ በራሴ እንደዚህ አይነት መከራም ችግርም ብዙም አይተናልም። ሰዎችም በዙሪያችን እንሰማለን። ይሄን ያህል ስንክሳር፣ ይሄን ያህል መከራ፣ በመከራ ላይ መከራ፣ በረሃብ ላይ ረሃብ፣ በጭንቀት ላይ ጭንቀት እንደዚህ የተደራረበበት ስሰማ ለመጀመሪያ ጊዜ ነው። ምንድን ነው ከዚህ ሁሉ እንድትወጣ የሚያደርገ? አሁን ዛሂረን ሳይ ራሱ ምንም እንደዚህ አይነት መከራ አይደለም ያየን አትመስልምና ምንድን ነው ከጀርባ ያለው? ምንድን ነው የሚያበረታ? ምንድን ነው የሚያጠነክርህ ነገር ምንድን ነው? በእርግጥ አላህ አንድን ነገር ሲያመጣብህ በጎን ደግሞ የሚደግፈኝ ነገር መቼም ቢሆን በውስጥ ያስቀምጣል። እኔ ዛሬ ለመድረሴ አሁን ሰው በእርግጥ ማንም በሚሰማበት ሰዓት ሌላ አይደለም፣ እንኳን ይሄን የተናገርኩትን አይደለም ይሄን ያክል አይደለም፣ ትንሹን ለራሱ ስነግራቸው አብዛኛውን አንዳንድ የቀረብኝ የምላቸው ሰዎች ኖርማል ይሄን ነገር ሳልናገር አንዳንድ በሚያዩበት የምሰራውን ስራ የተነሳ እንዴት ትሰራለህ እንደዚህ ሆነ እንደዚህ ምናምን በሚሉበት ነገር ለራሱ ጥያቄ እንደሚፈጥር አውቃለሁ። ትልቅ ጥያቄ እንደሚፈጥርባቸው ሁሉም እንደሚገርመው አውቃለሁ። ብዙውን ጊዜ የሄድኩበት ቦታ እንደዛ ነገር ይገጥመኛል። ትክክል ነው። ግን ለእኔ ዛሬ ለመድረሴ እስልምናዬ ነው። በቃ ትልቁ ምክንያት አላህ ነው። በቃ እኔ ሙስሊም ባልሆን ዛሬ ደርሳለሁ ብዬ አላስብም፣ አልደርስም። ሀቂቃ ተቸግሬያለሁ፣ አውቃለሁ። ችግር አለ። ከትንሽነቴ እኔ ከእድገቴ ጀምሮ በጣም በፈተና ችግር ነው ያደግኩት፣ አውቀዋለሁ። ከቤተሰብ ውስጥ ጀምሮ ፍቅር አለማግኘት ብዙ ነገር እንዳለ አለ በክርስትና ህይወት እያለሁም። ከዛን ጊዜ በኋላ እኔ እስልምናን ከተቀበልኩበት ሰዓት በኋላ በውስጤ ላይ ያገኘሁት እረፍት ትልቁ ነገር ምንድን ነው? የፈለገ ነገር ቢሆን የፈለገ ችግር፣ ብዙ ችግር አሳልፌያለሁ፣ ብዙ ነገር አይቻለሁ። ረቤ ብዙ ነገር በቃ ቆሜ መስገድ እስኪያቅተኝ ድረስ በረሃብ የተነሳ ደርሻለሁ። ነገር ግን የዛኔ ደግሞ ውስጤ በጣም ጠንካራ ነው፣ ውስጤ ብርቱ ነው። ምንድነው? ወላሂ ዱንያ ናት። ዱንያ ነገ ከነገ ወዲያ ልሞት እችላለሁ። ነገር ግን ከአላህ ጋር ያለኝ ነገር ከተበላሸ የዘላለም ሞትኩኝ የምለው የዛኔ ነው። ህይወት የምለው በቃ እስትንፋሴን እስልምና ነው። በቃ የፈለገ ነገር ቢሆን የፈለገ ችግር ይመጣል፣ የፈለገ ነገር ቸገራለሁ፣ ማደሪያ ጥቼ ምን ብዬ ስንት ነገሮች እንትን እያልኩ ለራሱ እያደርኩኝ ከአላህ ጋር ያለኝ ነገር ብቻ ሰላም እንዲሆን ነው ፈልገው። ለምን ዱንያን በሞት ትጠናቀቃለች? ያበቃል። በቃ ብዙዎችን አይቻለሁኝ። እኔ አሁን በዚህ እድሜ መድረሴ አይደለም አብሬያቸው ስማር የነበሩ ልጆች አግብቶ አንድ ልጅ ሳይወልድ የሞተ፣ ትምህርት ጨርሶ ስራ ይዞ አንድ ልጅ አግኝቶ ሁለት ልጅ አግኝቶ የሞተ ስንት አውቃለሁኝ፣ እስልምናን የሌለው። እኔ ግን ዛሬ አሁን የፈለገ ነገር ቢሆን ይሄ ነገር ሲሆን ከምንም በላይ የማየው ነገር ምንድን ነው? እስልምናዬ ነው። አንድ ነገር በምቸገርበት ሰዓት እኮ ሞት መፍትሄ መስሎ ሊታየኝ ይችላል። አስቤዋለሁም አድርጌያለሁ፣ እንግዲህ ነግሬያለሁ፣ ሞክሬያለሁ። በዛን ሰዓት ግን ምንድን ነው የሚታየኝ? እስልምናዬ ባልሰማ ኑሮ እርሻ ላይ የሆነ የምናገረው ነገር ላይ ለዚህ እንትን ይሆናል ብዬ አስባለሁ፣ መልስ ይሆናል ብዬ አስባለሁ። ባላውቅ ኑሮ ስለ እስልምና በአካባቢያችን ላይ አሁን እንግዲህ እንደነገርኩ ሙስሊም የለም። አብዛኛውን ደግሞ እኛ አካባቢ ላይ ምንም የለም። ከዛ አኳያ ሙስሊምን እንደ መጥላታችን፣ እስልምናን ምንም ነገር እንዳለማወቃችን፣ በቤት ውስጥ ደግሞ ተገፍቶ እንደማደግም የተነሳ በክርስትናው በብዛ ሁሉ ወንድም እህቶችህ ጋር ክርስቲያን ሆነህ ምንም ተቀባይነት የሌለህ ሰው ሆነ እንደማደግህ የተነሳ ምንም ማወቅ አትችልም ነበር። ታውቃለህ? እንኳን እስልምና ላይ ደግሞ መተህ ይሄ ሁሉ ችግር ሲሆንብህ መፍትሄ መስሎ የሚታይ ሞት ነው። እኔ ግን ያ ሁሉ ነገር ሲሆን ደግሞ እስልምና እንዴት አድርጌ የባሰ ነው፣ ብርታት ነው ለአንተ ጥንካሬ። በቃ እኔ ምንም አንድና አንድ ያለኝ ነገር ምንድነው? ወላሂ ከአላህ ጋር ያለኝ ግንኙነት ነው። እኔ ማንም ቢያዝን ማንም ቢል ምንም የፈለገ ነገር ቢሆን አላህ አይዘንብህ እንጂ ከአላህ ጋር ያለህ ግንኙነት ሰላም ይሁን እንጂ ወላሂ ዱንያ ጠፊ ናት። ዱንያን በሞት ትጠናቀቃታለህ። 100 ዓመት እዚህ ጋር ሙባረክ 100 ዓመት ይሞታል 100 ዓመት ይኖራል ተብሎ ቢታሰብ ትሞታለህ ከ100 ዓመት በኋላ። አኪራህስ ወላሂ ያ ነው። በቃ እስልምናን እንደገባሁኝ ደግሞ የተወሰነ አልሐምዱሊላህ ሌላ ነገሩን እንትን ብትለው ትንሽም ቁጭ ብዬ መስማቴ ወላሂ ጠቅሞኛል። አላህ ነው፣ ህይወቴ ነው። በቃ አላህ ነው ለዚህ እንትን ያለው። በቃ ይሄን ነገር ውስጥ የኔ ሰጠኝ። በቃ አላህ ነው።
ኦልሞስት አሁን አንተ እኮ በቃ ጠንካራ ኢነፍ ስትሮንግ ሆናል። በጣም ጠንካራ ሆናል። ምንድን ነው ማስተላለፍ የምትፈልገው መልእክት ካለ ከአድማጮችም ከተመልካቾችም ከሁሉ የምትፈልገው ነገር አለ ወይ? ምንድን ነው መልእክት ማስተላለፍ ያለብህ? የምትፈልገው መልእክት ምንድን ነው? ማሻአላህ ትክክል ነህ። አሁን ከምንም በላይ ይህንን ሁሉ ታሪኬን አንስቼ ለመናገር የበቃሁበት ነገር መሆን ያለበትን መሆን አለበት ብዬ በውስጤ እኔም እረፍት የማገኘው ከዚህም በኋላ አሁን እኔ ነገ በሞት ደስተኛ ነኝ። ምንም መኖርን እንትን ባልለው አላህ ነገ ቀዳይም ቢያደርሰውና በሞት አልሐምዱሊላህ ወላሂ አላህ ነው ሻሂዴና ደስተኛ ነኝ። በቃ አድርሻለሁ። በቃ አድርሻለሁ ብዬ ነው ይሄንን ነገር የማስበው። ደግሞ አሁን ገና ልናገር ያለሁት ነገር ደግሞ ትልቁ ነገሬ የመጣሁበት ወይንም ደግሞ ይሄ ነገር እንዲሆን ያሰብኩበት ነገር ታርጌቴ ይሄ ነው። ያም ደግሞ ምን እንደሆነ ታውቃለህ? አንደኛ በሰለምቴዎች ዙሪያ መናገር የምፈልገው ነገር አንድ ሰው ሊሰልም ይችላል። በሚሰልምበት ሰዓት ምንም ሳያውቅ አይደለም የሚመጣው። ሁሉም ባይሆን ሁሉም እንዲህ ነው ብዬ ሰበቃለሁ። ሁሉም መናገር ችዬ አይደለም፣ እኔ ያንን ብቁ አይደለሁም። ግን ወደ እስልምና በሚመጡበት ሰዓት አላህ ሂዳያ ሰጥቷቸው በሰውም አላህ ሂዳያ ሊሰጣቸው ይችላል። ብዙዎች ነው ሚዲያ እንደምትሰማው ነገር በህልም የሆነ ነገር ታይቶት የሆነ ነገር ውስጡ ተጨንቆ እውነቱ ገብቶት የሚሰልም አለ። በሰው በኩል አላህ ሂዳያ እንትን የሚሰጠው አለ። ሁሉም ግን ውስጡ ላይ አንድ እውነት ገብቶት ነው እስልምናን የሚመርጠው እንጂ እኮ ባለህበት ቦታ ላይ እኮ የያዝኩት እምነት እውነት ነው ብለህ እኮ ልትሞትለት ትችላለህ። ታውቃለህ? ግን አንድ እውነት ሲገባህ ነው ያ ያዝከው ነገር እውነት መሆኑን ስታቅ ነው ሲገባህ ነው ወደ እስልምና የምትመጣው። እስልምናን ደግሞ የሚሰጠው አላህ ለወደደው ነው። ጠልቶ ለማንም እስልምና ላይ አይሰጥም። አላህ ያለው የራሱ ነገር ነው። በቃ እኔ ምንም ነገር የእነንትን ምለው የለም። ይሰማሉ፣ ጆሮ አላቸው ይሰማሉ፣ ግን አይሰሙም አለ አይደለ? አፍ አላቸው ይናገራሉ፣ ግን ምን ነገር በቃ ስለ እስልምና ሁሉን ነገር አንተ ሰው ሆነህ የምትመርጠው ነገር አይደለም፣ አላህ ሲመርጥልህ እንጂ። በቃ ስንቱ አለ ከኔ የተሻለ እኔ ወንድሞቼ የተመረቀው ምን ብለው ሁሉም እንዳለ ስንት ነገር አለ። ደህና ኑሮ የሚኖሩ እንደኔ አይደለም። እነሱ ነበሩ በእውቀት ቢሆን በንብረትም እንዳላቸው ሀብትም እንዳላቸው እነሱ ቢያገኙ ደስ ባለኝ ነበር። ነገር ግን አላህ እኔን የመረጠኝ። ያ መመረጤ ደግሞ በአላህ መመረጤ ደግሞ ለእኔ ከዱንያም ከምንም በላይ ነው። ሐቂቃ በቃ ትልቅ ሽልማት። ለነገው ተስፋዬ ይሄ ነው። አላህ ነው በቃ እኔ ተስፋ እና ይሄን የማስተላልፈው ነገር ምንድን ነው? በሰለሙ ልጆች ዙሪያ ቅድሚያ ላይ ሊያዙ ይገባል። ፍቅር ያስፈልጋቸዋል። እኔ ከደረሰብኝ አኳያ የምናገረው ነገር አንድ ሰው በሚሰልምበት ሰዓት አብሽር አለውልህ፣ ምንም አታድርግለት። ከቤተሰቡ ነው ተነጥሎ የወጣው። ዛሬ እንደሰለመ ቤተሰቦቹ እልል ብሎ የሚቀበለው ሰው የለም። የተወሰነ ጊዜ ቢሆን ያኮርፋሉ። ያንን ነገር የዛኔ ደግሞ ውስጡ መሰበር የለበትም። እኔ አቅም ኖሮኛውን በዚህ ሰዓት የሆነ ማስባቸውን ህልሞችን እንዳለ ማድረግ ስላልቻልኩኝ ነው ወደዚህ ያንን ነገር። አሁን ይሄ ሚዲያ ቢያንስ ይጠቅማቸዋል እነሱ። እኔ እዛ ጋር ቢያንስ ማደሪያ በማጣቴ ችግር ገጥሞኛል። ከቤተሰብ ተገፍቼ ወጥቼ እንደገና ደግሞ እዚህ ጋም ደግሞ አንዳንድ እስልምናን ያልተረዳው ሰው እስልምና ላይ ተወልዶ አድጎ እስልምናን ያልተረዳው ሰው በሚያደርገው ነገር የተነሳ የደረሰብኝ ችግር አለ። በምድራዊ ህይወቴ ጨልሟል። እኔ ሐቂቃ መነግርህ ነገር ምንም ተስፋ አለ ብዬ አላስብም። እኔ ተስፋዬ በአኺራ ነው። በቃ በአላህ ዘንድ ያለውን ነገር ነው ተስፋ ማደርገው። እኔ ዛሬ አሁን ከዘራ ይዞ ነገ ሞት ዛሬ ሞት ብሎ እንደሚሄድ ሰው ውስጤ ጎብቷል። እኔ ሐቂቃ ረበል ከአባ መነግርህ ነገር ምንም ነገር በቃ ዛሬ መብላት መጠጣት አልፈልግም። ምንም አያስደስተኝም። እኔ ሰላቴን ሰግጄ ከአላህ ጋር ሰላም መሆን ውጪ ከኔ በኋላ ያሉ ልጆች አሁን ለዛውም ሚዲያ በበዛበት ሰዓት በየቦታው ልጆች በሚሰልሙ እንትን እስልምና በሚቀበሉበት ሰዓት ችግሩም ስለማይናገሩ እንጂ ይሄን ከዚህ ይከፋል ያባሳል። መስጊድ ላይ ማደር ቢሆን በሚለመኑበት ሰዓት እነዚህን ልጆች ቢያንስ ብንረዳቸው ደስ ይለኛል። በእኔ ነገር ደረሰው ነገር እንዳይደርስ ማለት ነው ትልቁ በቃ ህመሜ እኔ። ለምን ይጠኑ እነዚህ ሰዎች? ትክክል ነው። ማንንም ሰው አንተ ፈትነው በቃ ግን በገንዘብ አንተ ቤት ማሳደር ብትፈራ 300 ብር 400 ብር እንትን ብለህ ከአላህ ነው የምታገኘው። አንድ አልጋ ይደር በቃ የሆነ ነገር አድርግ። ወላሂ በቃ ከአላህ ነው የምታገኘው። አንተ የሆነ እሱ ስለተናገረ አይደለም ከአላህ ዘንድ አገኘዋለሁ ብለህ አድርግ በቃ በኢክላስ። ወላሂ እኔ የማስበው ነገር ትልቁ መፍትሄም ነው ብዬ የማስበው ነገር ነው። ሁለተኛ ደግሞ ቢያንስ ኦልሞስት እኔ ምንም ነገር በራሴ በኩል ያለው ነገር እንትን ስላለ ነው የምነግርህ ታውቃለህ። የሆነ አቅም ያለኝ ሰው በሆን ኖሮ ቢያንስ የሆነ ቦታ ላይ አይቻለሁ። የሆነ ሰዓት ላይ እነ ኡስታዝ ዋሂድ ይሁን
እነማን እንደሆነ አላውቅም። ብቻ እንደዚህ ተፈናቅለው በስደት የመጡ ወደ እስልምና የመጡ ልጆችን ማረፊያ ምን እንዲሆን ብለው የሆነ ያስገነቡትን ነገር አይቻለሁ የሆነ ቦታ ላይ ወረበል ከአባ የዛን ቀን ያለቀስኩት እንባ ህልሜ ነበር ይሄ ነገር። ወላሂ ኸይር ጀዛቸውን አላህ ይክፈላቸው። እሱን ነገር አይቼ ወላሂ በጣም ነው ውስጤ እንትን ያለ የተደሰተው። ለምን እዛ ሄደው እንኳን ያርፋሉ፣ ቢያንስ የተወሰነ ሰው ይችላል። በቃ እኔ እስከ ዛሬ ድረስ ህመም ያለብኝ ውስጤን የሚያመኝ ይሄ ነው ታውቃለህ። በዚያን ነገር ተጎድቻለሁ እኔ። ይሄንን ነገር ቢያንስ ያስተካክሉ። ሁለተኛ ደግሞ ዛሬ ሰለመ እስልምናን ተቀበለ፣ የግድ እስልምና ያስያዘው ሰው ሳይሆን በአካባቢው ያለን ሰዎች እንዲማር ብንጎተጉተው እንዲማር በቃ የሆነ እስልምና ትንሽ እውቀት እንዲጨብጥ። እኔ ብሰበር ኑሮ የምሰበረው መች ነበረ? 3 ልጅ ቀብሬ ልጆቼን የራሴን ልጅ 3 ልጅ ራሴ ቀብሬ ልጆቼን የአባቴ እናት እርግማን ነው አንተ እንደዚህ እያደረገ ያለው ተብሎ እንትን ባለቤቴ ስትወሰድብኝ እስልምናን የምጠላ ሰው ነበርኩ። ሙስሊም ነው እንደዚህ ያደረገኝ የምጠላ ሰው ነበርኩኝ። ያንን ከዚህ አይነት ነገርን ብንታቀም ዒልሙ ነው ያዝ ዒልሙን ወላሂ ያ ነው በቃ የሆነ የተወሰነ ነገር ማወቄ ጠቅሞኛል። እኔ እስላምን እንድትወድ ያደረገኝ እስልምና እንድወድ ያደረገኝ ሙስሊሞች ሳይሆን መገለጫውን ሙስሊም አይደለም እስላም ነው በቃ እስላም ነው ታውቃለህ። ለእኔ ትልቁ ነገር ይሄ ነው በቃ። እና ቢያንስ የተለያየ ስም ከመስጠት የተለያየ ነገር እንደዚህ ዝም ብሎ ቸል ብሎ ከማየት በሚገባው ቋንቋ መማር ቢችል ብረዳ ወላሂ እኛ ለአኺራን ያስቀመጥ ነው። አንድ ጣሊበል ኢልምን የሆነ ወላሂ የሆነ ቦታ ላይ ያስገብታ አንተ ብትረዳው ዛሬ ከወለድከው ከአብራክ ክፋይ ልጆች እሱ ሊጠቅምህ ይችል ይሆናል። ለምን ለአላህ ብለን ያደረግከው ልጅህ እዛ ደረጃ ላይ ላይደርስልህ ይችላል። የስንት አሊም ልጅ እኮ እንዳልሆነ ሆኖ በየቦታው ላይ ወድቆ የምናየው ነገር አለ። ባልተወለደ ብሎ እንትን የሚል አለ። ግን ያንን ነገር እንደዚህ አይነት ነገር ቢያንስ በሰለምቴዎች ዙሪያ እንደዚህ አይነት ነገር ይህን ሂደት ቢሰራበት ወላሂ በጣም እኔ ወላሂ እድናለሁ ብዬ ውስጤ የሆነ ይሽራል ብዬ የማስበው ነገር ይሄ ነው በቃ። እና አልሐምዱሊላህ ብቻ ወላሂ አልሐምዱሊላህ እኔ ደስተኛ ነኝ ዛሬ በቃ አርፌያለሁ። 17 ዓመት ጉዞዬ ከ17 ዓመቱም ደግሞ ከ12 ዓመት ወደዚህ ያለው ነገር ለእኔ ቀላል ነገር አልነበረም። ዛሬ እንደ ዳንኩ አድርጌ ነው የማስበው። አልሐምዱሊላህ ኢንሻአላህ ዛሬ ተድኖ ከዚህ በኋላ ደግሞ የሚኖርበት ሀያት ይሆናል። አላህ ምክንያት አለው፣ ሰበብ አለው። ይህንን መድረክም ይህንን ጊዜም ይህንንም ንግግር አላህ ሱብሓነሁ ወተዓላ በረካ አድርጎት ለሌሎችም ደርሶ የምትኖርበት ጊዜ በቃ መከራው የሚልበት ጊዜ አላህ እንደሚያደርገው ምንም ጥርጥር የለኝም። ኢንሻአላህ እንግዲህ ተመልካቾቻችን እንደሰማችሁት ነው ከዑመር ጋር የነበረን ቆይታ በጣም የሚገርምና ለየት ያለ ነበረ። ሐቂቃ በዚህ እንደተማራችሁ በጣም እርግጠኛ ነኝ። በእኔ በኩል ዑመር የተሻለ ይሄ ሁሉ ስንክሳር መከራው ችግሩ እንደውም መሀል መጨረሻ ላይ እኔ ራሴ ያቆምኩት ከት እያደረግኩ ነው እንጂ በጣም የሚገርም ጊዜ ነበረ። ትልቅ ነገር የተማርንበት ነው። አላህ ደግሞ ለሱ ከዛሬ ጀምሮ ደግሞ ካሁን ጀምሮ ደግሞ የተሻለ ሀያት እንደሚሆን በጣም ተስፋ አደርጋለሁ። በኢዝኒላህ እዚህ ድረስ ደግሞ መጥተህ ይሄንን መድረክ ለመጀመሪያ ጊዜ ያሉን ነገሮች ሁሉ ስላካፈልከን አላህ ኸይር ጀዛን ይክፈል። የተሻለው የተመረጠውን ምርጡን አላህ ላንተ እንዲሰጥ ዱዓችን ነው። እንግዲህ ይሄን ይመስላል የቆይታችን የዚህ ሳምንት ቆይታችን ይሄን ይመስላል። በሚቀጥለው ሳምንት ከሌላ እንግዳ ጋር ሙባረክ ከማል መመለስ ይሆናል። አሁንም ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ እንዲደረግም አድርጉ። ብዙ እይታዎች አሉት ግን ሰብስክሪፕሽኑ አናሳ ነው። ሰብስክራይብ እንድታደርጉ እየጠየቁኝ ሳምንቱ ቆንጆ ሰላም እንዲሆንላችሁ እመኛለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።